ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደተለመደው ልንስቅ ወይም ደግሞ ልንጫወት አይደለም የመጣሁት። እፎይ እንግዲህ በእስልምና እምነት ጉዳይ ዙሪያ የሰጠው አዲስ መግለጫ አለ። ኮሜዲያን እሸቱ መለሰም እንግዲህ ከ17 ዓመት ጓደኛው ጋር የተያያዘ አዳዲስ መረጃዎችን እየወጡ ይገኛሉ። ምን ይመስላል የሚለውን ነገር አብረን እንከታተል። እናም እስቲ ለትውስታ ያክል ኮሜዲያን እሸቱ መለሰ ስለ እስልምና የሰጠው መግለጫ ስለ እስልምና የሰጠው መልስ አለ። እሱን ተከታትለን እንመለስ። አድምጡት። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን የምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። እንግዲህ መግለጫውንም ከዚህ በፊት እንደሰማነው ከሆነ እንደዚህ ነበር ያለው። እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በሌላ በኩል ደግሞ የእፎይ የላይቭ ቆይታን ይዤላችሁ መጥቻለሁ። ወደ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ በትንሽ ስራ ትልቅ እንደምናገኝበትን ዚክር ልነግራችሁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا سمعتم النداء فقولوا مثل ما يقول المؤذن وإذا قال هيا على الصلاة هيا على الفلاح فقولوا لا حول ولا قوة إلا بالله وإذا انتهى من الأذان فقولوا اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته إنك لا تخلف الميعاد من قالها حلت له شفاعتي يوم القيامة. نبياتنا صلى الله عليه وسلم زي حديث لا من يلالو إذا سمعتم النداء يا أذان دمت بمتسمو جزيارو فقولوا بلو مثل ما يقول المؤذن لك مؤذن دملو كرسبوا على يتكتلاتشو تبلوان الله أكبر سي المؤذن أبراتشو تنانتم الله أكبر تلالاتشو كرسبوا على كلنا لك كرسو بميلو ملكو تلالاتشو حي على الصلاة حي على الفلاح ميلو لا يسكر يزاني من دنا متلوت لا حول ولا قوة إلا بالله تلالاتشو لك هزانو سيجرس كثير أدمو اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته إنك لا تخلف الميعاد بلو ይሄን ያለ ሰው ምን ያገኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من قالها ይሄን ያለ ሰው حلت له شفاعتي يوم القيامة የቂያማ ቀን የእኔ ምልጃ ለእርሱ ተገቢ ሆነችለት አሉ። ነገ የውመል ቂያማ የነብዩ ሰለላሁ ዐለይሂ ወሰለምን ሸፋዓ ምልጃ ለማግኘት የፈለገ ሰው ይሄን ዚክር ሁሌ ይበል አዛ ሲባል ጊዜ የዚያን የውመል ቂያማ የነብዩ ሰለላሁ ዐለይሂ ወሰለምን ምልጃ ሸፋዓ ያገኘ ሰው ወላሂ እድለኛ ነው። ለዚህ ነው አቡ ሁረይራ ምን ብሎ የጠየቀው? ያ ረሱላህ من أسعد الناس بشفاعتك يوم القيامة አንተ የአላህ መልእክተኛ ሆይ የቂያማ ቀን የእርሱን ምልጃ በማግኘት እድለኛ የሚሆነው ምን አይነት ሰው ነው ብሎ ጠይቃቸው እና ስለዚህ የዛኔ የእርሳቸውን ሸፋዓ የሚያገኝ ሰው እድለኛ ሰው ብሎ ማለት ያ ነው። ወዲያው ነጃ ይወጣል። ምክንያቱም አላህ ሱብሓነሁ ወተዓላ ያ ሙሐመድ እሽፋዕ ቱሸፈዕ የሚልባቸው ቀን ነው። ሙሐመድ ሆይ አማልድ ከእኔ ፊት ምልጃህም ተሰሚ። ቪዲዮውን እንግዲህ እንደተመለከታችሁ ነው። ለሁለታችንም የሚበጀውም እንደ ድሮ ተዋደን ተፋቅረን ለሁለታችንም የሚበጀውን እየተወቃቀስን አንተ እንደዚህ ነው የተባባልን ሳይሆን እንደ ድሮ ተዋደን ተፋቅረን አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አይጠበንም ቤት እንደተባለው ከነዘፈሩ ጭምር ተዋደን ተከባብረን መኖር ነው የሚያዋጣን። እስቲ አሁን ደግሞ ሁለቱንም ሃይማኖት የሚወክል አንድ አስተማሪ ቪዲዮ ልጋብዛችሁ።
አንተ ጾመኛ አይደለ እንዴ? አንተም እኮ እየጾምኩ ነው። እሺ፣ አይ ግማሽ ግማሽ እንያዛላ። ግማሽ ግማሽ። እሺ፣ ጌታ ይባርካል። ያ ረበል ዓለሚን። በቃ እንደዚህ ነው የሚያምርብን። ዘመድኩን ደግሞ ስለ እፎይና ስለ እስልምና እምነት ተከታዮች ያለውን መግለጫ ተከታትለን እንመለስ። እኔ ልጁ እንደው ውጭ ሀገር ያለ ምናምን ነበር ይመስለኝ። እዛው ኢትዮጵያ ተቀምጦ እዛው አዲስ አበባ ሆኖ እዛው ናዝሬት ሆኖ እዛው ጅማ ሆኖ እዛው ሆኖ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ ነው ያገኘው። ማንንም የነካው የለም። አምላኩን ሲሰድቡበት እሱ ደግሞ ነብያቸው መጽሐፉን ገልጦ ይሄ ምንድነው የሚለው እያለ ይጠይቃቸዋል። ክርክር ነው ያደረገው። ንጽጽር ነው ያመጣው። ታለቀ እንደዚህ ነው አይልም ሲሉት እሺ አምጡ ኡስታዞቻችሁ ይምጡ የተጠየቀውን ትመልሳለህ እመልሳለሁ እነሱ ሲነገር መልስ አለ። ክርክር አይሻን በስንት ዓመት ነው ያገቧት? በ6 ዓመት በ9 ዓመት በ6 ዓመት አገቧት፣ በ9 ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነብዩ 52 ዓመታቸው ነው። ጥያቄ ነው የሚያነሱ። ከቁርአን አስረዱን። ኃላፊነት ነው የወደቀባችሁ። የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው። ሙከራው እናንተ ያላችሁት ነው። የዛን ጊዜ የ9 ዓመት ህፃን ማለት ትልቅ ናት፣ ጎረምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ የሚል ከዛ ይመጡና የነብዩ ልጅ በ13 ዓመቷ ነው በ14 ዓመቷ ለጋብቻ ስትፈለግ አይቻልም አልደረሰችም ብለው ከለከሉ ይላል ቁርአኑ። ይኸው እዚህ ቦታ እሳቸው የ6 ዓመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት። ከቁርአኑ ነው ያመጡት። ይሄን መመለስ የነሱ ነው። ንጽጽር አለማምጣት። ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል። ይሄ የዋሃብያ እስላም እየሰራ ያለው ለዚህ ነው። ቪዲዮን እንደተከታተላችሁት እንግዲህ ዘመድኩን እፎይ ምንም ጥፋት የለበትም እያለ ነው። የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። አሁን ደግሞ የእስልምና እምነት ተከታዮችን አንደበት ሰምተን እንመለስ። እኔ ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተህ ማሸነፍ ከቻልክ እኔ ዛሬ ላንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል የምገባላችሁ ነገር ነው። እንዲሁ ማሸነፍ አይደለም፣ ደፍረ ከዚህ ልጅ ጋር እወያያለሁ ብለህ በአንድ መድረክ ላይ ከተወያየን አልኩ እኔ አዘርገዋለሁ። የምሬ ነው የምልህ። መልካም ወንድማችን እንደሰማችሁት እሱ ሜንሽን ካደረገው ኡስታዝ ጋር ከተወያየሁኝ የዛን ዕለት ክርስትናን እንደሚቀበል ተናግሯል። እሱ ብቻ ሳይሆን ብዙዎች ሜንሽን አድርገውኛል። ብዙዎች ሙስሊም ወንድሞቼ እና ሙስሊም እህቶቼ ይህን ቪዲዮ በውስጥ እየላኩልኝ ነው። ከመላካቸው መልእክት እያስቀመጡልኝ ነው። እሱም ምንድነው? እሱ አንተ ደፍረ የምትወያይ ከሆነ ለውይይቱ ላይ አይተን ክርስትናን እንቀበላለን የሚሉ በጣም ብዙ መጥተዋል። ሰው ይህ ውይይት ተቀብየዋለሁ። ሜንሽን የተደረገው ኡስታዝ እንዲህ ብሏል። እዚህ ከሃይማኖት አንጻር በ9 ዓመቷ ማግባቱ ጥሩ እንዳልሆነ ነገርከን። ሃይማኖትህ ክርስትና ነው። ቢያንስ በሃይማኖት እንኳን ይሄ ነገር አለ። ስለ የትኛው ሃይማኖት ነው የምታወራው? በ9 ዓመት ማግባት አስፈላጊ እንዳልሆነ ወይም ይሄ ነገር ክልክል እንደሆነ ክርስትና ላይ አለ ወይ? እኔ ለምሳሌ እንደ ክርስትና በ3 ዓመቷ ሴት ልጅ እንዲያገባ ስህተት አለበት ሰውየው? የ3 ዓመት ህፃን ልጅ ወንጀል አለበት? ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን። መልካም እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና ለተጠየቀው የተሰጠው ምላሽ ነቢ በጨረፍታ ሰምታችሁታል። ህፃን ልጅን ማግባት ክርስትና ነው የሚፈቅደው ወይንስ እስልምና? የትኛው ነው የሚከለክለው? ዲቤት ማድረግ እንችላለን። ስለዚህ
ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት ዲቤት ማድረግ እንችላለን። በላካችሁልኝ መሰረት ይኸው የዲቤት ወይንም የውይይቱን ጥሪያችሁን ተቀብያለሁ። ኡስታዛችሁ እንዲመጣ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት እንድንገናኝ፣ ይዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ ባጥኖት ነግራችኋለሁ። ሜቢ ብዙ ይዛለታ ብዙዎች ክርስቲያን ይሆናሉ በሚል ዲቤቱን ካልቀረ በስተቀር ማለት ነው። ወንድሜ የቪዲዮ የሰራብኝ ሜንሽን አደርጋለሁ። ተዘጋጅ ክርስቲያን ለመሆን። እስቲ አሁን ደግሞ እንዴት አብረን አንድ ላይ ተዋደን ተከባብረን መኖር እንደምንችል የሚያሳይ ቪዲዮ አለ። እሱን ልጋብዛችሁ። ሰበር መረጃ በወንድማችን እፎይና በወንድማችን ሁሱ መካከል የሚደረግ ዛሬ ከፍተኛ ዲቤት አለ ማለት ነው። የእስልምና እምነት ተከታይና የኦርቶዶክስ እምነት ተከታይ። እሺ እኔ መጣሁት አሁን ነገራቶችን ጥርት ለማድረግ ነው። እንደነዚህ አይነት ውይይቶችን በጉጉት ከሚጠብቁ ግለሰቦች ውስጥ አንዱ እኔ ነኝ። እዚህ ጋር በቪዲዮ ላይ ያመጣሁት ወገን የኦርቶዶክስ አማኝ ነው፣ በኦርቶዶክስ ጉዳይ ላይ የሚሰራ ግለሰብ እንደሆነ ዛሬ ቪዲዮን አይቻለሁኝ። ስለዚህ 1 ሚሊዮን ፎሎወር አለ እዚህ ፕላትፎርም ላይ ቆይተሃል፣ ልምድም ይኖርሃል ብዬ አስባለሁኝና ለአንተ ነው ጥያቄ የማቀርበው። ውይይት ክራይቴሪያ የለውም ወይ? እንደው ሌላ ጊዜ እንደሚያደርገው የእፎይ የተባለው ግለሰብ ጠርቻቸው አልመጡም ለማለት ብቻ ከሆነ ኦኬ እኔ አልገባበትም፣ ግፉበት። አላማህ ግን ያ ካልሆነ ትክክለኛ የሆነ ውይይት ክርስቲያኑንም ሙስሊሙንም ሊያስተምር የሚችል ውይይት እንዲደረግ የምትፈልግ ከሆነ እኔ ላግዝህ ፍቃደኛ ነኝ። በመጀመሪያ ደረጃ እፎይ የተባለው ግለሰብ አንደኛ ርዕሱን እሱ ለብቻው ወሰነ፣ ገባ? ሁለተኛ ቀኑን እሱ ለብቻው ወሰነ፣ ሰዓቱንም እሱ ለብቻው ወሰነ። እንዲሁም ደግሞ ላይቭ ስትሪሙ የሚደረግበትንም ቤት ራሱ ወሰነ። ይህ አግባብ ነው ብለህ ታስባለህ? ምናልባትም ቪዲዮ ከመስራት በፊት ነበር ይህንን ነገር ማሰብ የነበረብህ። በመጀመሪያ ደረጃ ቀጥታ ለሁሱ ጥሪ አቅርብ ያለሁኝ አላለም ማለት በቃ ከመጣ ጥሩ ነው እጮቤ ረግጣለሁ፣ ካልመጣ ደግሞ የሚል እንትን አያስፈልግም። ይኸውልህ ውይይት ይደረግ የሚል አቋም ካለ፣ ትክክለኛ አቋም ካለ በመጀመሪያ ደረጃ ቤት መወሰን ያለበት በአንድ ግለሰብ አይደለም። ርዕስ መወሰን ያለበት በአንድ ግለሰብ አይደለም። እንዲሁም ደግሞ የቀንና ሰዓትን መወሰን ያለበት በአንድ ግለሰብ አይደለም። ምክንያቱም መድሎ ይመስላል ያንንም ግለሰብ ሳታናግሩት። ስለዚህ እኔ ላግዝህ። አሁን በመጀመሪያ ደረጃ ሁለቱም ርዕስ ይምረጡ፣ ሁሱም እፎይም ወይንም ሌላም ሰው ሌላም የንጽጽር መምህር፣ እንዲሁም ደግሞ ቦታ፣ ሰዓት እንዲሁም ህጎች ሰዎች እንዲማሩ እስከሆነ ድረስ የአጉል ክርክር ምናምን ማቋረጥ እንዳይፈጠር መሀል ላይ ሰው ስለሚያስፈልግ በአንተ በኩል ያለውን ግለሰብ አናግረውና እሱ አንድ ርዕስ መርጧል። በእኛ በሙስሊሞች በኩል ያለው መምህር አንድ ርዕስ ይምረጥና ከዛ በኋላ ስለ ቤትና ስለ ሰዓት ስለ ቀን ተወስኖ እጅግ አስተማሪ ይህ ረብሽ የሌለበት መናናቅ መሳደብ የሌለበት። በነገራችን ላይ ታውቃለህ አታውቅም ብዬ አይደለም ይሄንንም ነገር እንደው በቃ አጠራሩ ትክክል ስላልሆነ አይመጡም፣ ከዛ ካልመጡ ደግሞ ፈርተው ቀሩ ብሎ ጮቤ ለመርገጥ እንደሆነ ያስታውቃል ያካሄዱ። ቢሆንም ግን እኔ አሁን ላግዝህ ነው የመጣሁት። ገባህ አይደል? የግለሰብ ኖርማሊ ሙስሊሞችን ጸያፍ ስድብ ሲሳደብ እኔ ሰምቼዋለሁ። ምናልባት የዛ ስድብ ደጋፊ ነህ አይደለህም አላውቅም፣ ቪዲዮ ስትሰራ ስላላየሁኝ ማለት ነው። ስለዚህ ሙስሊሞች እዚህ ግለሰብ ላይ ቅሬታ አላቸው። ነብያችን እኔም ማለት ነው ነብዩን መሐመድ አለይሂ ሰላቱ ወሰላም በግልጽ ሲሳደብ ጸያፍ ስድቦችን ሲሳደብ አይቻለሁኝ። በዛ ልክ ግን ሙስሊሞች ኦርቶዶክስን ሲሳደቡ አላየሁኝም። ካሉ ደግሞ ጥፋተኛ ናቸው። ተግባባን። ግን አንተ በዚህ ልክ ይህንን ግለሰብ ለምሳሌ የኛን ነብይ ተሳርቧል፣ አሁንም ላይቭ ውይይቱ አሁን በምትሉት መንገድ ቢመጣ መሰዳደብ አይሆንም ወይ? መጀመሪያ ህግ አያስፈልገውም ወይ? ይሄ ጥያቄ ቀጥታ ለዚህ ልጅ ነው።
ከዛ በኋላ ግን እንዳግዝህ የምትፈልግ ከሆነ ውይይቱ እንዲደረግ የምትፈልግ ከሆነ እኔ ከጎንህ አለሁኝ። ውይይቱ መዘጋጀት ይችላል። በእስልምና በኩል ያሉ የንጽጽር ምሁራኖች ወንድሞቼና እህቶቼንም ጨምሮ የፈለግከውን አነጋግሬ ያመጣለሁኝ። ተግባባን አይደለ? ሲቀጥል ደግሞ በዚህ ውይይት ላይ እንደዚህ ከሆነ እንደዚህ ይሆናል የምትሉ ግለሰቦች ባጭሩ አንድ መልእክት ልንገራችሁ። እስልምና የሆነ ነገር ስለተፈጠረ ብቻ የምትቀበለው አይደለም። አምነህበት ወደኸው የምትቀበለው ሃይማኖት ነው። አንድን ሃይማኖት ስትቀበል አውቀኸው እምነቱን ተረድተኸው መሆን መቻል አለበት። ሌላውንም ሃይማኖት ቢሆን ማለት ነው። እንደዚህ አይነት ቪዲዮዎች ባይሰሩ ጥሩ ናቸው። መልስህን እጠብቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን እንግዲህ እንደተከታተላችሁት ነው። የወንድማችንን ምክር ተቀብለናል። ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህ ይመስሉ ነበር። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። አሁንም እንግዲህ ተዋደን ተከባብረን ተቻችለን እንኑር ስል የዘወትር መልእክቴ ነው። በቀጣይ በአሪፍ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ። እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉት ካለ ወይ ተማም ኦኬ በፎይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንትኑ እየነገረ ያው ለምሳሌ ያወራለው ያው ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት ነው። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። የለም በራስ አረዳድ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ። ቆሻሻ ነው። ይህን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውምና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው። ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበ ወይ ነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም ለምን ታደሙናላችሁ? አንተ ዳሪ ጻፍ። እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል ተጻፍ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? እባክህ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱም ያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለሁ። እያንዳንዱ ላነሱት ምላሽ ሰጥቼበታለሁ። ምክንያቱም እነሱ ላይ አፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትን ምላሽ ሰጥቼበታለሁ። በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን